በግጭት ምክንያት የባከነውን የትምህርት ጊዜ ለማካካስና ተማሪዎችን ለማብቃት ተጨማሪ የድጋፍ ትምህርት እየተሰጠ መሆኑን የምስራቅ ጎጃም ዞን ትምህርት መምሪያ አስታወቀ። የማካካሻ ትምህርቱን በሚገባ እየተከታተሉ መሆኑን ተማሪዎቹም ነግረውናል። የኔነህ አለሙ በተጨማሪው ይነግረናል። ተማሪዎችን ለማብቃትና በግጭቱ ምክንያት የባከነውን የትምህርት ጊዜ ለማካካስ የተለያዩ የድጋፍ ስራዎች እየተካሄዱ መሆናቸውን የዞኑ ትምህርት መምሪያ ገልጿል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ እንደገለጹት ተማሪዎችን ለመደገፍ ቅዳሜና እሁድን ጨምሮ በመደበኛ የትምህርት ጊዜ ተጨማሪ የማካካሻ ትምህርት እየተሰጠ ነው። መምህራን ላይ ያለው መነሳሳት፣ ተማሪዎቻቸውን ለማብቃት ያላቸው የባለቤትነት ስሜት፣ የትምህርት አመራሮች፣ መምህራን፣ ሱፐርቫይዘሮች፣ ሙያተኞቹ የትምህርት ሙያተኛው ከመምሪያ ጀምሮ እስከ ታች ድረስ ያለው መዋቅር ተናቦና ተደራጅቶ ትምህርትን ወደ ነበረበት ቁመና ለመመለስ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ ነው ያለው። በጸጥታ ችግሩ ምክንያት ያልከፈትናቸውም ትምህርት ቤቶችም ጭምር ሳይቀሩ ተማሪዎቹን በተለይ ወደ ከተማ ሳብ አድርጎ እንዲመጡና እንዲማሩ ለማድረግ ወላጆቹን ኮሚኒኬት የማድረጉ ስራ አሁንም ተጠናክሮ የቀጠለ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። የክልልና ሀገር አቀፍ ፈተና የሚወስዱ ተማሪዎችን ለማዘጋጀትም በተሻሉ መምህራን ድጋፍ እየተሰጠ መሆኑን የባሶ ሊበን ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ግርማ ታዬ ተናግረዋል። ለ12ኛ ክፍል ተማሪዎች በተለይ ከሮብ እስከ አርብ ባለውና ራሱን ችሎ ደግሞ ቅዳሜና እሁድ ለብቻ ፕሮግራም ተዘጋጅቶላቸው ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል መጽሐፍ ተሰጥቷቸው በሚመጥናቸው ይዘት ላይ ገጠር ያሉ የሃይስኩል መምህራን ማያስተምሩ መምህራን በተዘጋባቸው ቦታ ላይ ወደዚህ አምጥተን ድጋፍ እያደረጉላቸው ይገኛሉ። ከ12ኛ ክፍል ከሚያስተምሩት መደበኛ ውጭ በተጨማሪ ማለት ነው። ተማሪዎች ተወዳዳሪና ብቁ እንዲሆኑ በስነ ምግባርም ታንጸው የነገ ሀገር ተረካቢዎች እንዲሆኑ በቀለም ትምህርት ውድድር እንዲሳተፉና የቤተ መጻሕፍት አጠቃቀማቸውንም እንዲያጎለብቱ መምህራን እገዛ እየሰጡ መሆኑን ተናግረዋል። ሪፈረንስ መጽሐፎች ያገለግሏቸዋል። አንደኛ ታይማቸውን ውጭ ከምታባክኑ ላይብራሪ ገብታችሁ ብታነቡ ይሻላል የሚል ምክሮችን በተለያየ ጊዜ እንሰጣቸዋለን። በአግባቡ ትምህርታቸውን እንዲከታተሉና በተሻለ መጠን ከበር እንዲያደርጉ ያለፈውን ጊዜ ከበር እንዲያደርጉ ስራዎችን ስንሰራ ቆይተናል። አሁንም እየሰራን ነው ማለት ነው። ተማሪዎችን በመምህራን እየተሰጣቸው ያለው ድጋፍ ለተሻለ ውጤት እንደሚያበቃቸው አስተያየት ሰጥተዋል። በምን አይነት መልኩ ማንበብ አለብን፣ እንዴት ነው መሄድ ያለብን የሚሉት ነገሮች ከመምህራን ጋራ ሪሌት በማድረግ በጣም እያገዙን ይገኛሉ። እስከ 11ኛ ክፍል ያለውን እንዳንረሳው ያደርገናል ማለት ነው። እንዴት ማንበብ እንዳለብን በዛ ላይ ደግሞ ጊዜያቸውን መስዋዕት አድርገው ሐሙስ፣ ዓርብ በእነዚህ ቀናቶች ማካካሻ ትምህርት እየሰጡን ይገኛሉ። በዞኑ ከ170 በላይ ትምህርት ቤቶች የመማር ማስተማር የጀመሩ ሲሆን ከ155 ሺህ በላይ ተማሪዎችም በትምህርት ገበታ ላይ መሆናቸው ተገልጿል። የባህር ዳር